ወአለይኩም ሰላም ወራህመቱላህ። እንዴት ነህ? አለሁ አልሐምዱሊላህ። እንዴት ነው? አለን አልሐምዱሊላህ። አለን ላይ ጥሪ ብናቀርብልህም እምቢ ብለሃል። እንግዲህ መምጣት ያው በአካል መተን እንጥራህ ብለን ነው። እንግዲህ ያው የኛ ፐርሰናል ጥያቄ ነው። እሺ ፐርሰናል ጥያቄዎች ናቸው። ድንገት እርስዎ ፈቃደኛ ከሆኑ እንደውም ያስገቡኛል ብዬ አላሰብኩም። ፋኪያ ሞዴሬተርክ ጀዛከላህ። ቢቻል ከፈጠር በኋላ እንገናኝ ወይስ እንዴት ነው? ጥያቄን ጠይቅ፣ አስተናግራለሁ። ሃይማኖታዊ ጥያቄ ካለ ጠይቅ። አይ ሃይማኖታዊ ጥያቄ የለኝም። እኔ ፐርሰናል ስላንተ ነው ጥያቄ። አይ ትጠይቃለሽ፣ አናግረኝ እመልስልሃለሁ። ጥያቄን ትጠይቀኛለህ ወይም ጠይቅ። እሺ ልጠይቅህ? ጠይቅ፣ ችግር የለም። ከይር ኢንሻአላህ። ሶስት ናቸው ጥያቄዎቼ። አንደኛው ጥያቄ ያው አመጣጡ መሰረቱ እስልምናን በመስደብ ረሱልን በመስደብ ሰለላሁ ዐለይሂ ወሰለም የሱም በላ ለኔም ተርፎ ነበረ ያለ ባለፈው ረመዳን ላይ ያው ብዙ ሙስሊሞች ያውቁታል። እና አላህን በመስደብ በቃ አቴንሽን ፈላጊ ለእስልምና ያለው ጥላቻ እጅግ በጣም ክፉ ከሆነ ጋር እንዳንተ አይነት እንደዚህ ተፍሲርን በትክክል የሚያውቅ ቃል አላህ ቃል ረሱል የሚያስተምር ሰው ሂዶ መቀመጡ ትክክል ነው ወይ ነው የመጀመሪያው ጥያቄ። ሁለተኛ ደግሞ ሂደህ ከሱ ጋር መወያየት ለእስልምና የሚያመጣው ጥቅም አለው ወይ? ከእስልምና አንግል ደግሞ የሚጠቅመው ጥቅም አለው ወይ? ሶስተኛ ደረጃ ደግሞ አንተ ሄደህ እዛ በመወያየትህ የመጨረሻው ጥያቄ ነው እንግዲህ ተሰምቶ የማይታወቁ ስድቦች እንደውም በፊት ረሱል ላይ ነበር፣ አሁን ወደ አላህም ሄደው እጅግር ያለው ሯጭ ጅኒ ምናምን በሚሉ ሰዓት እንደ አንድ ሙስሊም ያው እስኪ አንተ ምን ይሰማሃል? እናም ደግሞ እኛ እንደ ሙስሊም ደግሞ በጣም አንተ ላይ ቀልቤ በጣም ነው የተሰበረው በጣም እና እስኪ ድንገት ለቀልቤ ረፍት የሚሆን ወይ ደግሞ ቀልቤ ሊጠግን የሚችል ለአንድ ሙስሊም ወንድምህ እስኪ አንተን መልስ ሰማለሁ። እሺ መልካም። አንደኛ እንደው ብዙ ሰዎች አውራው ተወያዩ ይሄ ልጅ ከሚል አንጻር ነበር ይዛኔ የሄድኩት። የመረጥነው ርዕስም የለም፣ ቀንም እኔ ጋር አልመረጠም፣ ሰዓትም እኔ ጋር አልመረጠም። ግን ፕሮፋይል ተሰርቶ ተዟዟረ። ከዚያ በኋላ እሱ ደስ ባለው አርዕስት፣ እሱ ደስ ባለው ቀን፣ እሱ ደስ ባለው ሰዓት በዚያ ሰዓት ተገኘንለት። በዚሁ አጋጣሚ ከሰዓቱ ዘግይቶ የመጣው ምናምን እያሉ ያወራሉ ሰዎች። ላ በሰዓቱ ዘግይተን አይደለም የመጣነው፣ በሰዓቱ እንደመጣ ነበረ የዛኔ ራሱ በፈለገበት ሰዓት። ግን ወዲያው መጥተው ሪፖርት አደረጉት፣ ወዲያው አዘጉት። ሄዳችሁ ፖስት ችላቸዋለሁ ማየት ትችላላችሁ። ከዚያ በኋላ ሌላ ሰው ነው መጥቶ እንደገና ያስከፈተው። ከዛ በሌላ አካውንት መጥቼ እንዳውም አገኘሁላችሁ። ብዙ ጊዜ ክርስቲያኖች ከዚህ ልጅ ጋር አውራ ተወያይ ምናምን ስለሚሉ እንደው የተለየ በእስልምና ላይ የሚያነሳው ነገር አወዛግቧቸው ኑሮ ስለነበር በእስልምና ላይ የሚያነሳቸው ጥያቄዎች መልስ ያገኙ ዘንድ ብለን በዚያ ቦታ ላይ ሄድንላቸው። በእርግጥ ልጁን እኔ እንደ አንድ ልጆች መጥተው እዚህ እንደሚጠይቁ ልጆች ከዛ የተሻለ አድርጌ አላየውም፣ እውነት ለመናገር ማለት ነው። ከተቻለ እንዳውም ስነስርዓት ያላቸው አባቶቻቸው መጥተው ቢወያዩ እንደ መምህር ዘበነ ምናምን ብለው የሚያከብሯቸው ወይም ሌላም ዲያቆን ሄኖክ ምናምን የሚባሉ ስርዓት ያላቸው እምነታቸውን በደንብ የሚያውቁ ሰዎች አሉ። እነዚያ ጋር አሁንም ቢሆን ራሱ በጣም ደስ ይለኛል። ህዝበ ክርስቲያኑን ወደ እስላም መጥራት ስላለብን የነቢያትን መንገድ ማስተማር ስላለብን አሁንም ቢሆን ያ እነዚህ መምህሮች ቢመጡ እዚህ ላይ ሶሻል ሚዲያ ካልናቸው ቢያወሩኝ በጣም ደስ ይለኛል። በስነስርዓት አወራቸዋለሁ። እነዚያ ጋር ብናወራ ደስ ይለኛል። ግን የዛኔ ስለሆነው ነገር እንቀጥላል። ከዛ ሄድን። ርዕስት ራሱ የመረጠን እናዘጋጀዋልና በዚያ ላይ ገባንለት። ከዚያ በኋላ ያወራነውን አወራን። በዚያ ቦታ ላይ አምላክ ማን ነው የሚለው ነበር አርዕስቱ። እውነተኛውን አምላክ ደግሞ ለሰዎች ማሳወቅ አለብን በሚለው እርሱም የመሰለውን እውነተኛ አምላክ ነው ብሎ እንደ ክርስቲያንነቱ ያንን ሊሰብክ መጣ። በዚያ ልዋይ እኔም ደግሞ አምላክ ማን ነው የሚለውን አላህ ነው የሚለውን
እንደ እምነት ያንን ልናወራ መጣ። ከዚያ በኋላ የመጀመሪያ 5 ደቂቃ ነበር። እርሱ ያንን ያዘና አምላክህ ማን ነው የሚለውን ማን ነው በነቢያት የተሰበከው አምላክ ነው አርዕስቱ። ማን ነው አምላክህ ከሚለው ጀምርና አምላክህን ነቢያቶች ቀድመው የነበሩ ነቢያቶች እንደሰበኩት አስረዳ ተባለ። አምላኬ ያህዌ ነው አለ። ሰምታችሁት ከሆነ ክርስቲያኖች ያህዌ ነው አምላኬ አለ። በጣም ጥሩ። እንግዲህ አሁንስ ያህዌ አምላኩ መሆኑ ስበክ ተባለ። አላህ ሰይጣን ነው በማለት ጀመረ። ልጁ ተው፣ ስነ ስርዓት ያዝ። እንደሱ የሚል ቁርአንም ሐዲስም ላይ የለም። እንደው ከቁርአኑ ላይ ከሐዲሱ ላይ ያገኘሁት ፍቺ ነው እንኳ ካልክ እንደሱ ብሎ የፈታ አንድ ሊቅ ልታመጣ ትችላለህ? አትችልም አልኩት። ሊያመጣም አልቻለም። ግን ልጁ ተሳዳቢ ነው የምንላቸው ለዚህ ነው። ስድብ ብሎ ማለት በቁርአን ላይ ወይንም በሐዲስ ላይ የሌለ በአምላክ ላይ የሚቀጠፍ ቅጥፈት ማለት ነው። እሺ እኔም ለምሳሌ መጽሐፍ ቅዱስ ላይ መጥቼ መጽሐፉ ላይ ብሉይ ኪዳንም አዲስ ኪዳንም ላይ የሌለ ነገር ከራሴ አምጥቼ ብናገር ያ ስድብ ይባላል። ሰይጣን ነው ብሎ ይፈታልህ አንድ ሊቅ ልታመጣ ትችላለህ? እሺ ከሊቃውንቶች በቁርአኑ በሐዲሱ ላይ የለም። እሺ ከዚያ ልታመጣ ትችላለህ? ሊያመጣ አልቻለም። ከዚያ ጀመረ። አርዕስቱ ማነው አምላክ ሆኖ ሳለ ልክ እንዲሁ ሚጢጥየው አይሻ ማለትም ጀመረ። ተው እንደሱም አትበል ብዬ አስቆምኩት። ታስታውስ ከሆነ እንደሱ የሚል ልታመጣ ትችላለህ? አትችልም አሁንም አልኩት። በፍጹም አልቻለም። ይሄን ነው ከዚህ በፊትም ስናገር የነበረው። ልጁ በራሱ እየተፈላሰፈ በቁርአንና በሐዲስ ላይ የራሱን ግምት ነው ሲናገር የነበረላቸው። ያንንም አሳያቸው የዛኔ። ከዚያ መካከል ይሄ ሁለቱ ሰይጣን ነው ብሎ ይፈታልህ አንድ ሊቅ አምጣ፣ ሊያመጣ አልቻለም። አይሻ ሚጢጥዬ ነች የሚል አምጣልን፣ በፍጹም ይሄንንም ሊያመጣ አልቻለም። እንቀጥላለን። ከዚያ በኋላ እንዳጠቃላይ አርዕስቱ ማን ነው አምላክ የሚለው ነበር። ያህዌ ነው አምላኬ ብሎ ልጅ ተናግሮ ነበር። ያህዌ ነው አምላኬ ካልክ ያ የነቢያቶችን አምላክ ከሆነ አንተ የምታምነው በአዲስ ኪዳን በመጽሐፍህ ላይ ኢየሱስ ክርስቶስና ሐዋርያቶች ያህዌ አምላክ ነው ብለው የሰበኩበትን አንድ ጥቅስ አምጣና አምላክህ ያህዌ መሆኑን አረጋግጣልኩት። በሙሉ ውይይቱ ላይ ሄዳችሁ ማየት ትችላላችሁ ክርስቲያኖች። አንዲት ቦታ ላይ እንኳን ያህዌ አምላክ እንደሆነ ብሎ አዲስ ኪዳን ላይ የጠቀሰው ጥቅስ የለም፣ ያመጣው የለም። እዚህ ጋር ነው ያለቀው ጉዳዩ። ምክንያቱም አርዕስቱ ምን ነበር? የነቢያት አምላክ ማን ነው የሚል ነበር። ያን አምላክ ተናገርክ አይደለ? በማስረጃ አስደግፈህ መናገር አለበት። የትኛውም የቪዲዮ ደቂቃ ላይ ሄዳችሁ ቆርጣችሁ እንዳው ፖስቱ ታዲያ ይዛችሁ ያህዌ አምላክህ እንደሆነ ኢየሱስና ሐዋርያቶች አዲስ ኪዳን ላይ የሰበኩበትን ያን የነቢያት አምላክ ያህዌን የሰበኩበትን አንድ አምጣ ብዬው ሊያመጣ አልቻለም። እኔ እስከተባለ እኔ አላህ ነው አምላክ ያልኩኝ፣ ለምሳሌ አምላክ አላህ ነው አልኩኝና ነቢያቶች ሁሉ እነ አብርሃም፣ እነ ኢስሐቅ፣ እነ ያዕቆብ፣ እነ ዮሴፍ፣ እነ ሙሴ ኢየሱስ ሳይቀር አላህን የሰበከበትን ሁሉ እንዳለ በዚያ በቪዲዮ ላይ ተናገርኩኝ። ከዚያ በዚያ ላይ ሀሳብ ሰጠ። ምን አለ? አላህ የሚለውን እኮ የአምላክ ስም የሚያውቁት አረብ ሀገር ያሉ ሙስሊሞች ብቻ ናቸው፣ የአረብ ሙስሊሞች ናቸው አለ። ለዚህም መልስ ሰጠሁት። አይደለም፣ በገዛ መጽሐፍህ ላይ በመጽሐፍ ቅዱስ ላይ በአረብ ሀገር ያሉ ክርስቲያንና ይሁዲዎች አምላካቸውን አላህ ብለው ነው የሚጠሩት። ያውና ለናሙናነት ያክል 2 ላሳይህ ከብሉይ ኪዳንና ከአዲስ ኪዳን። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ብዬ በቪዲዮ እዛው ከፍቼ ሳሳየው ሄዳችሁ ቪዲዮን መመልከት ትችላላችሁ። ፊልበድኢ ኸለቀ ላሁ ሰማዋት ወልአርድ ይላል። አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። ያው አልኩት። ልክ እንደ አዲስ ኪዳን ላይ መጣሁኝና የሐዋርያት ሥራ ምዕራፍ 2 ቁጥር 22 ላይ አውጥቻ ሳየሁት። እሱንም የአረበኛውን የክርስቲያኖችን መጽሐፍ ቅዱስ እዛ ላይ ምን ይላል? أيها الرجال الإسرائيليون اسمعوا هذه الأقوال يسوع الناصري رجل قد تبرهن لكم من قبل الله بقوات وعجائب وآيات صنعها الله بيده ይላል። እግዚአብሔር አምላክ አላህ በእርሱ በኩል በኢየሱስ በኩል የሰራለት ድንቅ ተአምር አላህ እያለ ይገልጸዋል። የት ላይ? የአረበኛ መጽሐፍ ቅዱስ ላይ። ያው ስለዚህ የአረብ ሙስሊሞች ብቻ ሳይሆኑ የአረብ ክርስቲያንና ይሁዲዎች የትኛውም ዓለም ላይ ያሉ አላህ ብለው ነው አምላካቸውን የሚጠሩት። ያውና ብዬ አሳየሁት። በዚህ አለቀ። ይህ ሆኖ ሳለ አርዕስቱ ምን ነበር? ያ የነቢያት አምላክ ማን ነው? ማንነት ላይ ነበር። ከዚያ በኋላ አንዳንድ ነገራቶችን ማንሳት ጀመረ። አላህ ከመጀመሪያ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያለ እንደለመደው ቤቱ እንደሚናገረው እንደሚቀደደው ሲናገር ተው፣ ይሄ ضعيف ነው ያወራኸው፣ ስህተት ነው፣ ውሸት ነው፣ በነብዩ ሰለላሁ ዐለይሂ ወሰለም ላይ የተቀጠፈ ነው ብዬ ይሄንንም አውጥቼ ማስረጃ ሳየሁት። ሌላም ነገራቶች ይሄ እንዳላወጣው ባወቀ ጊዜ መፈላሰፍ ጀመረ። ከዚያ በኋላ አምላክ እጅ አለው ወይ አለ። አሁን ይሄ ነገር ነው፣ በደንብ አዳምጠኝ። አላህ እጅ አለው ወይ? አላህ ሱብሓነሁ ወተዓላ በቁርአን ላይ የአርዕስቱ ምን ነበር? ነቢያቶች ስለ አምላክ የተናገሩትን የትኛውን ነው የሚለውን ነው። ገብቶሃል አይደለ? አሁን ስለዚህ እንደዚያ እስከሆነ ድረስ ነቢያቶች ስለ አምላክ የተናገሩትን አምነን እንቀበላለን።
ያልተናገሩትን ደግሞ ዝም እንላለን። ከራሳችን መናገር እንችላለን ወይ? አንችልም። ስለዚህ አምላክ አላህ ስብሐነሁ ወተዓላ አደምን በእጆች የፈጠርኩት ይላል። ቃለ ያ ኢብሊሱ ማ መነዐከ አን ተስጁደ ሊማ ኸለቅቱ ቢየደይ፣ አንተ ኢብሊስ ሆይ ሰይጣን ሆይ በእጆቼ ለፈጠርኩት ለአዳም ከመስገድ ምን ከለከለህ ይላል። ስለዚህ አላህ ስብሐነሁ ወተዓላ በእጆቼ ለፈጠርኩት ብሎ ተናገረ። ያ ነው ያለውን አለው እንላለን። ግን እጅ ስንል እዚህ ቦታ ላይ እንደው ሰዎች እንዳሉት እንዲህ አይነት ነው ወይ ብሎ ጠየቀ ወዳው ልጁ ማለት ነው። እንዲህ አይነት እጅ አለው ወይ አለ። ታስታውሱ ከሆነ የራሱን እጅ እያሳየ ያንተ አይነት እጅ የለውም ይሄ ፍጡር እጅ ነውና፣ ፈጣሪ ግን አላህ ስብሐነሁ ወተዓላ እጅ አለኝ ስላለ እጅ አለው እንላለን። ግን እጁ ምን አይነት ነው የሚለውን እርሱ ራሱ ነው የሚያውቀው። አምላክን ያየ አንድም እንኳን የለም እና አምላክን ለመግለጽ እንዲህ አይነት ነው ብሎ ለመናገር ወይ እኛ ማየት አለብን እርሱን ማንነቱን። ገብቶሃል አይደል? ሁለተኛ ነቢያቶች እጁ እንዲህ አይነት ነው ብለው የነገሩን መሆን አለበት። ወይ እርሱ በቁርአን ላይ እጅ እንዲህ አይነት ነው ብሎ የተናገረ መሆን አለበት። ካልሆነስ በእምነት ነው አምላክን ያመንነው ነቢያቶች በነገሩን ልክ ነው። እንደ መጽሐፋቸውም አምላክ ለማንም አልተገለጠም፣ አልታየም። ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ እግዚአብሔርን ያየው አንድስ እንኳ የለም ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? የማይሞተውም እርሱ ብቻ ነው፣ አንድም ሰው እንኳን አላየውም፣ ሊያየውም አይቻለውም። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል፣ እስከ ዘላለም ለእርሱ ክብር ይሁን አሜን ይላል። አንድም ሰው አላየውም ሊያየውም አይቻለውም ይላል አምላክ። በብሉይ ኪዳንም ላይ አምላክ ሲናገር ምን ይላል? ኢነሁ ላ የራኒ አሐድን ወየዒሽ ይላል። ማንም ከቶ እኔን አይቶ በህይወት አይኖርም ይላል። አላዩትም። እና ይሄን ይመስላል። ይህን እንትን ካለ በኋላ እጅ ስንል ጊዜ ከፍጥረታት ጋር በማይመሳሰል ረቂቅ የሆነ የማይመረመር መለኮታዊ ማንነት አለው አላህ ስብሐነሁ ወተዓላ የድ ወይንም እጅ የምንለው። ግን እጁ እንደኛ አይነት ነው ወይ ተብሎ ቢጠየቅ የዛኔ ነው ውዝግብ የሚፈጥረው። ምንድነው የኛ አይነት እጅ ቢሆን ይሄማ በፍጹም አንቀበለውም የፍጡር እጅ ከሆነ። ነገር ግን አላህ ምን አለ? የእናንተ አይነት አይደለም ብሎ ቃል በቃል ተናግሯል። ለይሰ ከሚስሊሂ ሸይኡን፣ እኔን የሚመስል አንዳች እንኳን የለም። ወሁወ ሰሚዑል በሲር፣ እኔ ሰሚና ተመልካች ነው እያለ ተናግሯል። ሁሉንም ስለ ራሱ የተናገራቸውን ባህሪያቶችን በዚህ ነው የምንረዳቸው። በዚሁ አንጻር የእርሱም አምላክ ብሎ የሚያምነው እጅ እንዳለው ሁሉ ሳሳየው ነበር። ለምን እዚያ ላይ ትኩረት ማድረግ እንዳልፈለጉ ክርስቲያኖች አላውቅም። መጽሐፍ ቅዱስ ላይ እጅ አለው ብለህ አላህ እጅ አለው ብለህ ስትናገር ወደ አውጥቼ እዛው ላይ አንተም እግዚአብሔር እጅ አለው ጭራሽ በእጆቹ ያጨበጭባል እግዚአብሔር ብዬ ሳሳየው ነበረ። ነው ላሳያችሁ። እግዚአብሔር እጆች እንዳሉት ይናገራል፣ በእጆቹ ደግሞ ያጨበጭባል ሁላ። ይሄንንም አሳይቼዋለሁ። ቦታቸዋል ያ አምላኩን መግለጽ ስላልቻለ ያህዌ ነው ብሎ ያንን ማስረጃ ማሳየት ስላልቻለ ያንን በቃ መሸነፉንና መበላቱን ለመደበቅ ለመሸፈን ብለው ከዚያ በኋላ በዚያኛው ላይ መሳለቅን ፈለጉ። እንግዲያውንስ እሱን ላሳያችሁ። እግዚአብሔር እጆች እንዳሉት ቃል በቃል ይናገራል፣ በእጆቹ ጭራሽ እንደሚያጨበጭብ ይናገራል። ያው ሕዝቅኤል ምዕራፍ 21 ቁጥር 17 ላይ እኔ ደግሞ በእጄ አጨበጭባለሁ መዓቴንም እጨርሳለሁ እኔ እግዚአብሔር ተናግሬያለሁ ይላል። ታያል። በእጄ አጨበጭባለሁ ይላል አምላክ። እጅ አለው በእጁ ያጨበጭባል ይላል መጽሐፍ ቅዱስ። ይህን ይመስላል። እና እኛ ስለ አምላክ ስለ አላህ ባህሪ ስንናገር ራሱ በነገረን ልክ እንናገራለን። ያንን ነገር ደግሞ እርሱ የነገረንን ነገር ከፍጥረታት ጋር እንደማይመሳሰል በርካታ ቦታ ላይ ተናግሯል። በቁርአን ላይ ለይሰ ከሚስሊሂ ሸይኡን ይላል። እኔን የሚመስል ማንም የለም። ይሮጣል የሚለውን በተመለከተ ልክ ጥያቄ እየጠየቀ አላህ ይሮጣል ወይ አለ። ይሮጣል ሲባል ብዬ ላስረዳ ስለ አይቻልም አልፈልግም አለ። ምክንያቱም ያም ማስረዳቱ እንዳይሰማበት ፈልጎ ነው። ከዚያን እንቀርጾ ሄዶ ሁልጊዜ የዘላለም እንትን ማድረግ ያላደርገው ነው። አላህ ይሮጣል ወይ እያለ ይጠይቃቸው ፈልጎ ነው። ለካ ገብቶሃል። እንዳጠቃላይ ያንንም ከዚህ በፊት ተጠይቄ አስረድቻለሁ። እዚያውም ላይ ላስረዳህ ልመልስልህ እያልኩት አልፈልግም እያለ ነበር። አላህ ይሮጣል ሲባል ምን ለማለት ነው? አንደኛ ይሮጣል ሳይሆን ቃሉ የሚለው ምን እንደሚል እንመልከት። በመሮጥ ነው የሚለው ምን ለማለት እንደሆነ ሐዲሱ ላይ ነቢያችን ሰለላሁ ዐለይሂ ወሰለም እዛው ላይ አብራርተውታል። ሐዲሱ ላይ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ሱብሓነሁ ወተዓላ እንዲህ ብሏል ብለው ተናገሩ። ሐዲስ አልቁድሲ ይባላል። ባሪያዬ ወደ እኔ በስንዝር አይቀርብም እኔ ወደ እርሱ በክንድ ያክል የቀረብኩት ቢሆን እንጂ ይላል አላህ። ባሪያዬ ወደ እኔ በመራመድ አይቀርበኝም እኔ ወደ እርሱ በመሮጥ የምቀርበው በሆን እንጂ አለ። አየህ አይደል? በመሮጥ የምቀርበው በሆን እንጂ። ስለምንድን ነው እያወራ ያለው? ፍጥረታቶች ወደ አምላካቸው በአምልኮ ነው የሚቀርቡት። መቼም በመሄድ ቢቀርበኝ ባሪያዬ ሲል አላህ እኛ በሩጫ የምንቀርበው አይደለንም። ወደ እርሱ የምንቀርበው በምንድን ነው? በአምልኮ በመስራት ነው። ወደ እኔ አምልኮ በመስራት ቢቀርቡኝ ባሪያዎቼ እኔ እጥፍ በሆነ መልኩ ወደ እነርሱ በእዝነቴ በምህረቴ እቀርባቸዋለሁ ማለት ነው። ይሄን ያልኩት እኔ ሳልሆን አንዴ የሊቃውንቶችን ንግግር ላሳያችሁ፣ ከራሴ እንዳይመስላችሁ። አንዴ ማስረጃ ያወጣ ላሳያችሁ።
እሺ 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 እንመልከት እዚህ ጋር ወደ አማርኛ ልቀይርላችሁ። አትርሚዚ እንግዲህ ከስድስቱ የሐዲስ ባለቤቶች መዛግብቶች ባለቤት መካከል አንደኛው ናቸው። ራሳቸው ሲናገሩ ምናሉ? አትርሚዚ አላህ ይዘንለትና እንዲህ ብሏል። በዚህ ሐዲስ ትርጓሜ በአልአማሽ ስልጣን ተተርኳል ይላል። በአንድ ክንድ ወደ እኔ የሚቀርብ ሁሉ እኔ ወደ እርሱ እቀርባለሁ። ማለትም በምን ነው የሚቀርበው? አላህ በይቅርታና በእዝነት አያረለ በይቅርታና በእዝነት። አንዳንድ ሊቃውንት ይህን ሐዲስ የተረጎሙት በዚህ መንገድ ነው አለ። እንዲህ ብለዋል። ትርጉሙም ባሪያው እኔን በመታዘዝ ባዘዝኩት ነገር ወደ እኔ ቢቀርብ በይቅርታና በእዝነት ወደ እርሱ እቸኩላለሁኝ አለ ያርለ። ስለዚህ አላህ ስብሐነሁ ወተዓላ ወደ እኛ ይሮጣል ወይንም ደግሞ ወደ እኛ በስንዝር ያክል ወይንም በመሮጥ ያክል ይቀርባል ሲባል ጊዜ በእዝነቱና በምህረቱ ወደ እኛ ይቀርባል ማለት እንደሆነ ያው ሊቃውንቶች ተናግረዋል። ይህን ይመስላል ባጭሩ ማሚ። እሺ ችን በደንብ ሰምተሃል። ለሶስቱም ጥያቄ ተመልሶልኛል። ያልተመለሰልህ ካለ አስታውስ። ጥያቄዎቼ ልድገምልህ። አንደኛው አመጣጡ ልጁ አሁን ለምሳሌ አንተ መጀመሪያ ከአገባብ እንደተናገርከው የክርስትና ሊቃን ወይ ደግሞ እንደዚህ ትልልቆች ለራሳቸው እምነት ክብር ያላቸው፣ ያው ለራሱ እምነት ክብር ያለው ለሌላው እምነትም ክብር ይኖረዋል። ስታከብር የምታገኘው ክብርን ነው። ከዛን ግን አመጣጡ መሰረቱ ጥሩ ያልሆነ ሰው ረሱልንና አላህን በመሳደብ እስልምና ላይ እንደዛ እንትን መጥፎ ነገር እንትን በማለት በእስልምናና በክርስትና መካከል ላይ በጣም መጥፎ ነገር መፍጠር የሚፈልግ ሰው ጀስት ሂዶ አብሮ መቀመጥ ውይይቱ ራሱ አስፈላጊ ነበር ወይ ነው ሜን ፖይንት። ከእሱን ላንሳለህ። ከመጀመሪያው በደንብ አልሰማኸኝም ነበር ማሜ። መልሱ ሰምቼሃለሁ። ሰዎች ክርስቲያኖች አንተ ጋር መጥተው የሚወያዩትም ምናምን ሂድ ስለሚሉኝ በቃ ተነጋገራሉ እና ፕሮፋይሉ ተሰራ። ለዚህ ነው የሄድኩት ነው ያልከው። በአንተ አመለካከት ልክ ነው፣ ግን አምነህበታል? ላስረዳ አዳምጥ። መጀመሪያ ጀምሬ እየነገርኩ ነበር። እኔ እሱን የማየው እዚህ መጥተው ከሚጠይቁ ከልጆች የተለየ ቦታ የለኝም ነበር። እዚህ ሲመጣም ጊዜ ቲክቶክ አውቀዋለሁ ልጁን። እኔ ቲክቶክ እዚህ ቦታ ላይ አሁን ካሉት ሰዎች በፊት ቀድም የመጣ ይመስለኛል። እሱም ገና ቲክቶክ ሲጀምር አውቀዋለሁ። እንደ ማንኛውም ልጅ ቪዲዮ የሆነ ቀርጾ ይናገራል፣ ይሳደባል። ምንም ብዙ የሚያይለት ሰው የለም ነበር። ቀስ በቀስ ነው ልጁ እንትን ባለ ጊዜ ሲሰማ ጊዜ እንትን ያሉት። እንደ አጠቃላይ ብዙ ከ2 ዓመት ከ3 ዓመት በፊት ጀምሬ ጥያቄ አለው የምትሉ ከሆነ ልጁን አምጡትና ይጠይቅ። እዚህ እንዲጠይቅ ማንኛውንም ሰው አንከለክልም። ገስት ላይ ይምጣና ይጠይቅ፣ ጥያቄዎቹ ይመለስለት የምትሉ ከሆነ አስተናግረዋለሁ ብዬ ብዙ ዓመት ተናግሬያለሁ። ገብተዋል። የአሁኑ ላይ ግን እንደው ብዙ ክርስቲያኖች እንደው ይሄ ልጅ አልመጣም አለ በገስት የሚናገረው ደግሞ እውነት መሰለን፣ እንደው ይሄ ነገር ተገናኝታችሁ ብታወሩ እያሉ ብዙ ሰዎች በገስት ላይ ሁልጊዜ መጥተው ይጠይቃሉ። የእነዚህን ክርስቲያኖች ጥያቄ በማክበር ነው። እንደው ይሄ ግደሉት፣ በገስት አይመጣም ይሄ ልጅ። ብዙ ጊዜ ለምኛዋለሁ። አንተም በቤትህ ናና እኔም በቤቴ፣ አንዱ በሌላው ሃይማኖት ላይ ወሰን ሲያልፍ ሚውት ያደርጋል፣ ችግር የለውም አልኩት። ማንም በማንም ላይ ወሰን እንዳያልፍ። እኔም በአንተ ቤት ልምጣ፣ አንተም በእኔ ቤት ና። በእኔ ቤት ና ያልኩብህ ምክንያት ቢያንስ ስድብህን ስትሳደብ ጊዜ የዛኔ እንድናስቆመህ ነው። በውስጥ ከሆነ ግን አታስቆመው። እንደፈለገ ቢሳደብ የራሱ ቤት ነው። እንደዛ ብዬ ብዙ ጊዜ አቅርቤለት ነበር። አይ ሚውት ልታደርገኝና ልታወርደኝ ነው ወይ የሚል ቃል አመጣ። አንተ ክፉ ቃል አትናገር እንጂ ሚውት አላደርግህም አላወርድህም፣ ጥያቄዎችን ሁሉ እስክጨረስ ድረስ ብዬ እኔ ደግሞ መልሼለታለሁ። ገብተዋል። ስለዚህ ጥያቄዎችን መጥቶ ያቀርባል። በስነ ስርዓት እንደ ማንኛውም ሰው እመልስለታለሁ። አይ አልፈልግም አለ። እሺ እኩል እንድንሆን እኔም በአንተ ቤት ልምጣና ስለ ክርስትና ማውራው ስህተት ነው ብለህ ካሰብክ በአንተ ቤት ገስት ላይ እመጣልሃለሁኝ አልኩት። አይ አልፈልግም አለ። እንዲህ እያለ መቆየትን ፈለገ ይሄ ልጅ። ገብተዋል።
ከዚያ እንደገና በቃ እነዚህ ክርስቲያን ልጆች እንደው የያዘው ነገር እውነት መስሎ እንዳይታያቸው የሚያነሳው በእስልምና ላይ እውነት መስሎ እንዳይታያቸው ከሚል አንጻር አገኘሁት። ያንንም አረጋግጠንላቸዋል። ገና ሲጀምር አላህ ሰይጣን ነው እያለ መሳደብ ጀመረ። እንዲህ ያለ አንድ ሊቅ አምጣ ስለው ጊዜ ሊያመጣ አልቻለም። የራስህ ፍልስፍና እንጂ በፍጹም እንዲህ ብሎ የሚተረጉምልህ ማንም የለም፣ አትዋሽ ከዚህ በኋላ ብዬ እዚያው እንትን አልኩት። ከዚያ በኋላ ሌላ ነገራቶች አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር አለ። እንደለመደው ሁሌ ይናገራል። ይሄ ውሸት ነው ስትነግራቸው የነበረው ያውና ضعيف ነው ሐዲሱ፣ አትዋሽ እሱን ብዬ እዛ ያስኩላቸው። ይህ እንዳላወጣው አወቀ። እዛ ሁሌ የሚያነሳው እንዲህ እያስገባ አላህ እንዲህ ነው ሙሐመድ እንዲህ ነው የሚለው እንዳላወጣው ሲያውቅ ጊዜ በቃ ልክ ሲበላ አላህ ጭንቅላት አለው አላህ እግር አለው ማለት ጀመረ። ገባቻ። ለማንኛውም ይሄ ነው። አሁንም ነገም ከነገም ወዲያ ይሄ ልጅ ከዚያም በኋላ መጨረሻው ውይይት ላይ ተናግሬዋለሁ፣ ሰምታችኋል። ከዚህ በኋላ ጥያቄዎች በሚኖሩህ ጊዜ ገስት ላይ መተህ ጠይቅ፣ አትፍር፣ አብሽር፣ እኔ አስተናግድሃለሁኝ ብዬ እንትን ብየዋለሁኝ። ወደ ኢስላምም ና ብዬ ጠርቼዋለሁኝ። አይምሮ ላለው ክርስቲያን ሁሉ ብዬ እዛኔ ተናግሬያለሁኝ። ወደ ነቢያት መንገድ ነው፣ ወደ ኢስላም ነው። መጨረሻ ላይ የተሰጠው 2 ደቂቃ ላይ እኔ ፖለቲካ አልሰራሁበትም። በዚያ 2 ደቂቃ ይልቁንስ የነቢያትን አምላክ ነው የሰበኩበት። ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ ነው ያልኳቸው። ስለ ውይይቱ ስላለው ነገር እሱ እንዲህ ነው ብዬ እሱ እንዳደረገው ያን 2 ደቂቃ በግለሰብ ጉዳይ አልጠቀምበትም። ይልቁንስ ያን ሁሉ ህዝብ ባገኘሁበት ፊት ያን የነቢያትን አምላክ የአብርሃም፣ የኢስሐቅ፣ የያዕቆብን አምላክ አምልኩ የሚለውን ቃል ሰበኩበት። ነቢያቶች ሁሉ የሰበኩት እና ይሄን ይመስላል። እንዳልከው ለ2 ይከፈላሉ ክርስቲያኖች። አንደኛ በስነ ምግባር የሚወያይ ክርስቲያን አለ። ሁለተኛ በመሳደብና በመዝለፍ አምላክንና ነቢያትን ሃይማኖትን በማንቋሸሽ የሚወያይ አለ። አላህ 2ቱን ከፍሎ ነው ያያቸው በሱረቱል ሙጃደላ ላይ ገብቷል አይደል? ወላ ቱጃዲሉ አህለል ኪታብ ኢላ ቢለቲ ሂየ አሕሰን ኢላ ለዚነ ዘለሙ ሚንሁም ይላል። እነዚያን የመጽሐፉን ባለቤቶች በጥሩ ስነ ምግባር ካልሆነ አትወያዩአቸው። እነዚያን ነፍሳቸውን የበደሉትን ሲቀሩ አለ እነሱን ተዋቸው አለ። ነፍሱን የበደለ ማለት በአምላክ ላይ፣ በነቢያት ላይ፣ በመለኮታዊ መጽሐፍቶች ላይ ክብር የሚያልፍ ማለት ነው። የሚሳደብ የሚዘልፍ እውነት ነው። እነዚህን መወያየት ክልክል ነው። ዓመቱን ሙሉ ብዙ ዓመት እኔ ስናገር ነበረ። ምክንያቱም ትርፉ አምላክን ማሰደብ ነው፣ ነቢያትን ማሰደብ ነው። በአምላክ መለኮታዊ መጽሐፍ ላይ ሰዎችን እንዲሳለቁ ማድረግ ነው። ይሄን ነው ያደረጉት። እኛ የማናምንባቸው ስዕላ ስዕል እየሳሉ ምን እያሉ ይሄ ነው አላህ እያሉ መሳለቅን ጀመሩ። ከእንዲህ አይነት ልጆች ጋር ውይይቱ ትርፎ ይሄ ነው። ገብቷቸዋል። ግን ያን የተሸወደውን ክርስቲያንን ህዝብ አንቅተንበታል። ብዙዎች ማንነቱን አይተዋል። ገብቷቸዋል አይደል? ያ ነው አምላኩን እንኳን ሳይሰብክ ወጣ ብላ ስትናገር አንዲት ልጅ አስተዋይ ክርስቲያን ልጅ ሰምቻለሁ። ያህዌ ነው አምላክ ያለ አምላክህን አሳይ በማስረጃ መጽሐፍ ቅዱስ ላይ ክርስቶስና ሐዋርያቶች ያህዌ አምላክ ነው ብለው እንደሰበኩ አሳይ ስለው ያንን ያሳየበት ቪዲዮ የለም። ይሄን ክርስቲያን ማንኛውም ክርስቲያን ካለ ሂዳችሁ ሙሉን አዳምጡ። ሊያመጣ አልቻለም። እኔ ግን አላህ ነው አልኩኝና በቁርአን ስሰብክ ጊዜ ቁርአንን አይደለም አለ በራሱ መጽሐፍ የአረቦች ክርስቲያኖች አምላክን አላህ ብለው እንደሚሰብኩ ከመጽሐፍ ቅዱስ ማስረጃ ሁሉ አውጥቼ አሳይቻቸዋለሁ። ይህን ይመስላል እና አንዳንዴ ኢጥራር ሁነን የምንገባበት ነገር ሆኖ ነውና ነው። ገብቶህ ከሆነ ተረድተህ ከሆነ ማለት ነው። ለምሳሌ አምላክ አላህ አስካሪ በጠጥ ምንድነው በክት እንዳትበሉ ብሏል። የአሳማ ስጋ እንዳትበሉ ካለ በኋላ የተራበና የተቸገረ ሰው ከሆነ ግን ህይወቱን ለማትረፍ ያክል ከተገደደ ያንን ነገር ቢበላ እንደ ኃጢአት አይቆጠርበትም ማለት አያረ። ነገር ግን እንደ አስሉ ሐራም ነበር ያ የአሳማ ስጋ። አሁንም ከእንዲህ አይነት ሰዎች ጋር መወያየት አይቻልም ነበር፣ ግን አስገዳጅ ሆኖ ተገኘ። ይሄ የተሸወደ ክርስቲያን ህዝብ እስከ መቼ ድረስ ተሸውዶ ይቆያል? ገብቷል። ይሄ ልጅ የሚናገረው ነገር ውሸት እንደሆነ ማወቅ አለባቸው በሚለው የሚያነሳቸውን ነገራቶች እዚያ ላይ ውሸት እንደሆነ አሳይተናል። ነቢያቶች የተናገሯቸውን ይሄ ተናግረውታል ነቢያቶች ብለን በማስረጃ አሳየን። ይሄ አምላክህ ላይ እጅ አለው እግር አለው እንትን አለው እያለ ባነሳ ቁጥርም ያው አንተ መጽሐፍህ ላይ ስለማታውቅ እንጂ መጽሐፍህን በመጽሐፍህ ላይ አምላክህ እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል ይላል። እግሮች አሉት፣ በእግሮቹ ይራመዳል ይላል። እግዚአብሔር ከንፈር አለው፣ በከንፈሩ ያፏጫል ይላል። ገብቷል። እግዚአብሔር አላህ በአርሹ ላይ ተቀምጧል አልተቀመጠም እያለ ሲናገር ነበር። ያው አንተም መጽሐፍን ስለማታውቅ ነው እንጂ እግዚአብሔር በአርሽ ላይ በዙፋን ላይ ተቀምጧል ብዬ ማስረጃ አውጥቼ ሳሳየው ነበር። እያንዳንዱ በአላህ ላይ ያነሳቸውን ሁሉ በመጽሐፉ ላይ በማሳየት ምን ያክል መጽሐፉን የማያውቅ ልጅ እንደሆነ አሳይተናቸዋል። ይህንንም አስተዋይ የሆነ ክርስቲያን ተረድተዋል። አምላኩን እንኳን ሳይሰብክ የወጣ ሰው አምላኬ ያህዌ ነው አለ። ያህዌ አምላክህ እንደሆነ ክርስቶስና ሐዋርያቶች የሰበኩበትን አምጣ ተብሎ አውጣ እያልኩ እየለመንኩት ያለ ያሳይ አልቻለም።
ሌላው ነገር እንዲያስተውሉ ዘንድ አምላክ ብለህ የምታምነው አካል አምላክ እንዳለው አምናል። የዛን ክርስቶስ አምላክ አለው ወይ? አምላክ አለው። ያ ነው ወደ አምላኬ ወደ አምላካችሁ አድርጋለሁ ብሏል። ልክ እንዲሁ የኢየሱስ ክርስቶስ አምላክ ይባረክ ብሏል። ክርስቶስ ከሙታን ሲነሳ ያየው የሐዋርያ ምስክር አምጣ ያንንም ሊያመጣ አልቻለም። ይህን ይመስላል ማሜ። እና ይህንን ነገር የገባንበት ለአንድና ለመጨረሻ ጊዜ ነበር። እኔም የዛኔ ተናግሬ ነበር። ከዚህ በኋላ አንተ ጋር ውይይት ብሎ የሚወያይ ሰው ሊኖር አይችልም። ነገር ግን እንዳው ጥያቄዎች ካሉ እየመጣህ እንድትጠይቅ አስተናግድሃለሁ ብዬ መጨረሻ ዘግቼላቸው ነበር የሄድኩት። ከዚያ በኋላ ለልጆች ውይይት እያሉ ሄዱ። አላህ እንደታው እንዳሰቡ ይሄን ይመስላል። እሺ ማሜ ኡስታዝ እሱ አመሰግናለሁ። ያው እኔም ተናድጄም በራሴ አንግል አሁን አንተ በአሁን አስረድተኛል። ጥሩ ተረድቻለሁ። በራሴ አንግል አስቤ ድንበር አልፌም ተናግሬያለሁ። እንደው ላላህ ብለህ አፎ እንድትለኝ ማለት ነው። ችግር የለውም አብሽር። እኔ እዚህ ምድር ላይ ማንኛውም ሰው በእኔ ጉዳይ ላይ ድንበር ያለፈ ሰው ካለ የሰማም ይስማ ያልሰማም ማይስማ ይቅር ብየዋለሁ። ከአላህ ፊት በእኔ ስም ማንም ሰው እንዲጠየቅ አልፈልግም። ማንም ሰው ከአላህ ፊት በእኔ ስም እንዲጠየቅ አልፈልግም። ተደብቆም ሆነ በግልጽም በገሃድም ያማኝና በክፉ ያነሳኝም ሰው ካለ አምላኬ አላህ ሆይ ይቅር በለውና በአማኝ ልክ መልካምን ምንዳ ስጠው፣ ወደ አንተም አቅርበው። ለሰዎች የተደበቀን ሐሰት የተደበቀውን እውነት ግለጥላቸው። እኔ ለሰዎች መልካምን የምመኘው እኔ በእኔ ምክንያት ከአላህ ፊት ሰው ቢጠየቅና ቢቀጣ ምን እጠቀማለሁ? እያየሁ ጀሃነም ውስጥ ገብተህ እኔን ስለተናገርክ የምትቀጣ እኔን ገነት ላይ ከፍ ያደርጋል። ስለዚህ ማንም ሰው ይሁን እኔ ቅርብ እያለሁ ግን ያልገባው ማንኛውም ክርስቲያንም ይሁን የሌላ እምነት ተከታይም ይሁን በቃ ዓላማችን እውነት ላይ መድረስ ነው። የነብያትን መንገድ ማወቅ ይሁን ተው። ህይወት ነው፣ ህይወት ነው። በህይወት ላይ አትቀልዱ። ህይወታችሁን እድል አታድርጓት። ልክ አንድ እድል ተጠቅመህ ከባድ የሆነ ነገር ነው ልጆች። እናንተ ቀላል አድርጋችሁ ታዩታላችሁ አይደለ? ከባድ ነው። በሌላ ነገር ላይ በተሳሳቱ ችግር የለውም በምድራዊ ህይወት ላይ። ይሄ ግን ቀላል የህይወት ጉዳይ ነው። እነ አብርሃም እነ ይስሐቅ እነ ያዕቆብ ዝም ብለው በከንቱ አይደለም እዚህ ቆይተው አስተምረው የሄዱት። ያን ሁሉ መስዋዕት የከፈሉበት በከንቱ አይደለም። አብርሃም እሳት ላይ ተወርሮበታል ለዚህ ለእውነት ሲባል። ዮናስ በአሳ ነባሪ ሆድ ውስጥ ተጥሎበታል። ዮሴፍ እስር ቤት ውስጥ ገብቶበታል። ኢየሱስ ወይንም ዒሳ አይሁዲዎች በእርሱን ለመግደል ለመስቀል እስከ ማሴር ደርሰውበታል። አምላክ አላህ ከእጃቸው ነጥቆ ባይወስደውም ብሎ በቀደሙት ነቢያቶች ላይ ብዙ መከራን አድርሰዋል። በነቢዩ ሰለላሁ ዐለይሂ ወሰለም ላይ አሳደዋቸዋል። የግድያ ሙከራን በርካታ አድርገውባቸዋል። ያ ሁሉ ዝም ብሎ በከንቱ ይመስላቸዋል? አምላክ ጸጥ ያላቸው ነቢያቶችን ያ ሁሉ መከራ እየደረሰባቸው የህይወት ጉዳይ ስለሆነ፣ ስለዚህ ቆም ብላችሁ አስቡ፣ ቆም ብላችሁ አስቡ። ሁላችንም አንዱን አምላክ የአብርሃም የይስሐቅ የያዕቆብን አምላክ እናምልክ ነው፣ ሌላ አይደለም። አላህ በቁርአን ላይ ሲናገር ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም ይላል። አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ። እናንተ አይሁዲዎችና ክርስቲያኖች ሆይ የመጽሐፉ ባለቤቶች እኛንም እናንተንም እኩል ወደሚያደርገን ንግግር ወደ አንዱ ንግግር ብቻ ነው። ያ ምንድን ነው? አንዱን አምላክ እንጂ በብቸኝነት እርሱን ብቻ እንጂ ሌላን ማንንም አናምልክ ወደሚል ንግግር ብቻ ጥራቸው። በእርሱ ላይ ማንንም አናጋራበት። ገብታችኋል? ያ ነው። ቆም ብላችሁ አስቡ። ማንም ሰው በእኔ ላይ ወሰን ያለፈ ሰው ካለ አምላክ ያለ ሆይ አንተ ምስክር ነህ፣ እኔ ይቅር ብየዋለሁ። በእኔ ማንም ሰው የውመል ቂያማ ከአላህ ፊት ቆሞ እንዲጠየቅና እንዲቀጣ አልፈልግም። ከማ ቃል አልኢማም አሕመድ ብኑ ሐንበል መጨረሻ ህይወታቸው ላይ ምን አሉ? አምላክ ያለ ሆይ በእኔ ምክንያት አንተ ፊት ማንም ሰው ተጠያቂ እንዳይሆንብኝ አንተ ምስክር ሆነኝ፣ እነሆ ይቅር ብየዋለሁኝ። ሰላም አለይኩም እናለው በኋላ መጣዋለሁ። ከዛ ሻሃዳ ይዛም ማለት ነው። ኦንላይን ስለሌላ ነው። አይ መርሐባ። ሰላም አለይኩም። እኔ ጥያቄ አለ። ወአለይኩም ሰላም ወራህመቱላህ። እሺ ጥያቄሽ እንትም ይሄ የሚቀጠል ፀጉር ማለት ነው ማለት ማከፋፈል ይቻላል? ያኒ መሸጥ لا ዊግ መሸጥ አይቻልም። ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ለዐነ አላህ አልዋሲላት ወልሙስተውሲላት፣ ፀጉርን የምትቀጥልና የምታስቀጥልን ሴት አላህ ረግሟቸዋል ብለው ተናግረዋል። ዊግ መቀጠል አይቻልም በፀጉር ላይ። አይ እኔ ላረግ ሳይሆን መሸጥ ያኒ ማከፋፈል እኮ ነቢያችን ሰለላሁ ዐለይሂ ወሰለም ኢነላህ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒሂ ብለዋል። በሌላ ቦታ ላይ
አላህ አንድን ነገር እርም ካደረገ የዚያንም ዋጋ መብላትን እርም አድርጓል ብለው ተናግረዋል። ነቢያችን ሰለላሁ ዐለይሂ ወሰለም በዘመናቸው ሳሉ አስካሪ መጠጥን አትጠጡ ተጠንቀቁ የሚለው አንቀጽ በወረደ ጊዜ እንዳለ የመዲና ሰዎች ያንን አስካሪ መጠጥ ደፉት፣ ሊጠጡት ያቀረቡት የነበረውን የሰሩት። ከዚያ በኋላ እነዚህ ሰዎች ይህን የቁርአን አንቀጽ የሰሙ ሰዎች ከከተማይቱ ወጣሉ ወደ ገጠር። እየወጡ ባሉበት ሰዓት ነጋዴዎች፣ አማኝ ናቸው ሙስሊም ናቸው ነጋዴዎች አስካሪ መጠጥ ለመሸጥ ይዘው በመጡ ጊዜ ወዴት እየሄዳችሁ ነው ሲሏቸው እነዚህ የከተማዎቹ ሰዎች ይህንን አስካሪ መጠጥ ለመሸጥ ወደ ከተማ ብለው ነገሯቸው። እንዲህ አልሰማችሁም እንደ የቁርአን አንቀጽ ወረደ እኮ አስካሪ መጠጥን አትጠጡ የሚል ብለው ነገሯቸው። ከዚያ እነዚህ የገጠሮቹ ሰዎች እኛ አንጠጣውም እኮ ለመሸጥ ነው፣ ገንዘቡን ለመጠቀም ነው። ስለዚህ አትጠጡ ከሆነ የተባለው ሽጠን ብንጠቀመው ችግር አይኖረውም ብለው ወሰዱ እነዚህ ሰዎች ይህንን አረዳድ። ከዚያ በኋላ እነዚህ ሰሃቦች እስኪ የአላህ መልክተኛን እንጠይቃቸው ብለው ሄዱ። አንቱ የአላህ መልክተኛ ሆይ የሆኑ ሰዎችን ከገጠር ሲመጡ አየናቸው፣ ወዴት ነው የምትሄዱት ስንላቸው አስካሪ መጠጥን ለመሸጥ ነው አሉ። ስለዚህ ሐራም ተደርጓል ስንላቸው አይ መጠጣቱ ነው እንጂ እርም የተደረገው ብንሸጠው ችግር አይኖረውም ብለው ተናግረዋል። እርስዎ ምን ይላሉ ሲባሉ ይህን ሐዲስ ተናገሩ። ኢነላሃ ኢዛ ሐረመ ሸይአን ሐረመ አክለ ሰመኒህ አሉ። ለእነዚያ ሰዎች ሂዱና እንዲበሏቸው አላህ አንድን ነገር መጠቀም እርም ካደረገ ያንንም ነገር ሽጦ ገንዘቡን መብላትን እርም አድርጓል በሏቸው። ስለዚህ አይቻልም በሏቸው ተባለ። ስለዚህ ዊግ እኔ ለራሴ ባልጠቀምም ለመሸጥ እንጂ ችግር የለውም ብሎ የሚያስብ ሰው ካለ ይሄ ስህተት ነው። ይሄ አይፈቀድም፣ አይቻልም። አላህ ሱብሓነሁ ወተዓላ ከልክሏል፣ ነቢያችን ሰለላሁ ዐለይሂ ወሰለም ከልክሏል። ሌላ ጥያቄ አለሽ? ሴት ልጅ መቃብር ሄዳ መዘየር ትችላለች? እሺ፣ ፕሮፋይልሽ አንቺ ነሽ ያደረግሽው? ለምን አደረግሽ? ጥያቄ ለመጠየቅ ብለሽ ነው ፕሮፋይልን ያደረግሽው ወይንስ ክርስቲያን ነሽ? አረ ሙስሊም ነኝ። ታዲያ ለምን እሱን ፕሮፋይል ያደረግሽ? እኛ ዒሳን እና መርየምን እንወዳቸዋለን፣ ግን ምስላቸው በስዕል ተቀምጦ ከነቢያትም ሆነ ከነቢያት ተማሪዎች አልተሰጠንም። ያንንም ማድረግ አይፈቀድም። ይህንን የዒሳ ወይም የኢየሱስንና የማርያምን ምስል ብለው የሚጠቀሙ ሰዎችን የሚያደርጉትን እናንተ ማድረግ አይገባቸውም። ይልቁንስ የእነርሱን ትምህርት መከተል ለሚወዳቸው ሰው ካለ የሚያመልኩትን ያንን አንዱን አምላክ የአብርሃም የኢስሐቅ የያዕቁብን አምላክ አንዱን አምላክ አላህን ማምለክ። ሁለተኛ አንድ አይነት ፕሮፋይል አትጠቀሙ። እሺ፣ ያ ነው። እሺ፣ እንደ አጠቃላይ ሌላኛው ቀብር ዚያራ የሚለውን በተመለከተ በዑለሞች መካከል ኺላፍ ቢኖረውም ለሴቶች ነገር ግን እንዳው የተሻለው አለመሄዱ ነው። ምክንያቱም ሴት ልጅ ባፈጣጠሯ እጅግ በጣም አዛኝ ተደርጋ ተፈጥራለች። የዛኔ ወደ ቀብር ሂዳ ያን የሞተባትን አባቷን ስታስታውስ ጊዜ ትጎዳለች፣ ትሰበራለች። ስለዚህ ያ ነገር እንዳይሆን ተብሎ በቤቷ ዱዓ ማድረግ፣ ኢስቲግፋ ማድረግ፣ ሰደቃ ማድረግ ትችላለች። ማንኛውም ወንድ ለሞተ ሰው የሚሰራውን ሁሉ መስራት ይፈቀድላት። ነገር ግን ወደ ቀብር ብትሄድ እጅግ በጣም አዛኝ ነች፣ ተሰባሪ ነች። ያን ያለፈ ሀዘኗንና ስብራቷን አስታውሳ እንደገና ሀዘን ውስጥ እንድትገባ ኢስላም አይፈልግም እና ቤቷ ሆና ዱዓ፣ ኢስቲግፋር፣ ሰደቃ ታድርግላት። አይ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። لعن رسول الله صلى الله عليه وسلم زوارات القبور قبر የሚዘይሩ ሴቶችን ነብዩ ሰለላሁ ዐለይሂ ወሰለም ረግመዋቸዋል። واللعن هنا معناه النهي የተከለከለ ነው ለማለት ነው። እሺ ቀጥል። ትያቃለህ? እሺ ቀጥል። በቃ እሺ፣ አመሰግናለሁ። እሺ፣ አላህ ይስጥልኝ። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ፣ ጥያቄው ሰው ጠይቂልኝ ብሎኝ ነው። ፊት ነበር የቆየ ነው። በልጅነቷ እንደዛው አግብተው በረመዳን ጊዜ ተደብቀው ይበሉ ነበር እና በጣም የቆየ ነው። አሁን ላይ ምን ማድረግ አለባቸው? ለአቅመ ሔዋን ሳይደርሱ ይበሉትን ነው ወይስ ካደጉ ለአቅመ ሔዋን ከደረሱ በኋላ ይበሉት ነው? ከደረሱ በኋላ ቀጣ ማውጣት አለባቸው። ቀጣ ያውጣ። አሁን ላይ እያቆራረጡ ቢሆንም ወይም በተከታታይ ቢሆንም ለአቅመ ሔዋን ከደረሱ በኋላ ይበሉትን እነዚህ ልጆች ቀጣ ማውጣት አለባቸው። ጀዛከላ እያኩም ማሜ